ሰላም እንዴት አላችሁ? የጳጉሜ ሚዲያ ቤተሰቦች ዛሬ እንግዲህ ይዤላችሁ የቀረብኩት የተለያዩ መንፈሳዊ ቪዲዮዎችን ሰብስቤያለሁኝ። በዋናነት ትኩረት የሚያደርጉት በቁርባን ላይ ነው። የተለያዩ መምህራን ስለ ቁርባን የተለያየ ነገር አስተምረዋል። ከዚህ ውስጥ እንግዲህ ምርጥ የተባሉትን ቪዲዮዎች መርጬ ይዣለሁኝ። እንግዲህ ወደ መጀመሪያው ቪዲዮአችን እንሂድ። ክርስቶስን አስባችሁታል? ይህንን የሚወዳችሁን ጌታ ኢየሱስን ለዘላለም አታችሁት ነው አተነብልኑ በስመ አብ ጌታ ያርግልን። የምር ማለት እንደኛ ሳይሆን ግን እንደርሱ ምህረት እንደርሱ ቸርነት ጌታ ይህን ያርግልን እንጂ ለዘላለም ክርስቶስን በቃ እድል እንኳን በማናገኝ ደረጃ ከጌታ ጋር መኖርን ጭራሹን ልንተው። ይሄ በጣም የሚያስደነግጥ እኔ ክርስቶስን በጣም የሚያስፈራኝ እንደውም ይሄ ነው። በጣም የሚያስፈራው ሰውን በጣም ሊያስፈራ የሚገባው ይሄ እሳት ያቃጠላል ምናምን እሱ አይደለም ትልቁ ቁም ነገር። እኔ በክርስትና ይሄ በሲኦል እኮ እንደው የሚያቃጥል እሳት አለ። የሚያቃጠለው እሳት እሱ ነው። የቱ? ኢየሱስን በቃ ሙሉ በሙሉ ማጣት። እድል የለም። አየህ ከጌታ ጋር መኖር ጭራሽ ነው የምታቆመው። አሁን ከጌታ አንዳንዴ ራቅ ልትል ትችላለህ። ራቅ ስትል ቶሎ በንስሐ መመለስ ትችላለህ አይደል? በንስሐ ደግሞ ትመለሳለህ። ያኔ ግን እንዲህ አይነት የንስሐ እድልም የለህም። የንስሐ ቻንስ እድል የለህም። ስለዚህ የምታጣው ከክርስቶስ ጋር መኖርን ነው እና ከክርስቶስ ጋር ጭራሹኑ መኖርን ማጣት ለአንድ ቀን ለሁለት ቀን አይደለም፣ ለ5 ዓመትና ለ10 ዓመት አይደለም። ከዛ በኋላ ይናፍቅሃል ማለት ነው። ኦኬ። እና ይሄ የዘላለም ጉዳይ ነው። 100 ዓመት አይደለም፣ 1000 ዓመት አይደለም፣ 100,000 ዓመት እንኳን አይደለም። 100,000 ዓመት አስባችሁታል? ምን ያህል ዓመት እንደሆነ? ሚሊየንስ 1 ሚሊየን ቀናት አይደለም ዓመታት። እግዚአብሔርን አተው እንዴት አድርገህ ትኖራለህ? ምን አይነት ቅጣት ነው? በጣም አደገኛ ቅጣት። አንዳንዶች እንደሚመስላቸው የማያንቀላፋትን ኑሮ ይነክሳል አይነክስም፣ እባብ መጥቶ ይነድፋል አይነድፍም ነው አይደል? እባብ ይነድፋል አይነድፍም ማለት እሱ አይደለም ትልቁ ቁም ነገር። በጣም ከባዱ ግን ምንድነው? እግዚአብሔርን ጭራሹን ማጣት። ግን በዚህ ልክ አስበን እናውቃለን? እንጃ። እኔ በጣም የሚጨንቀኝ ነገር እንደዚህ አይነት ነገር ማሰብ ነው። የአብዛኞቻችን ችግር ይመስለኛል። ብዙም አናስብም። አሁን በህይወት እያለን ምን ሞት አይመስለንም እና የሆነ ቀን ግን የሞትን ጊዜ በጣም ከባድ ነገር ውስጥ እንደምንገባ ነው የማስበው። ምክንያቱም ወደ ኋላ ባክ መሆን ስለማንችል ማለት ነው። አሁን የምናስተካክለው ነገር ምንም ስለማይኖር አንድ ጊዜ ከሞትን ሞትን ነው፣ በቃ ፍርድ ነው የሚጠብቀንና ይህንን በደንብ አድርጎ ያስተማረን ይመስለናል። ላኪ ቃልዎት ያሰማልን። በጣም እናመሰግናለን። እስቲ ቀጥሎ እንደውም አሁን አኬ በደንብ የገለጸውን ነገር እስቲ በፊልም የተገለጸ አለ። እንደው የፍርድ ቀን የመጨረሻዋ ቀን ስትመጣ እንደው በትንሹ ሪል ባይሆንም እንደው በቪዲዮ መልክ የተሰራ አለና እስኪ አብረን እንመልከተው። እዚህ ጋር እንግዲህ ግልጽ ለማድረግ እንደዚህ የሚገለጠው ነገር የሚያሳየው ሁሉም ሰው በህይወቱ የሰራው ነገር እንግዲህ እግዚአብሔር ፊት ሲቀርብ ነው። እግዚአብሔር ያይና ያው እዛው ፍርዱን ይሰጠዋል ማለት ነው። ያንን እያመላከተ ነው። እንግዲህ እስካሁን ያየናቸው በብዛት በገንዘብ ሱስ ውስጥ ያሉ ከባላቸው ውጪ ሌላ ጋር የሚሄዱ በቃ እንደዚህ አይነት መጥፎ ባህሪያትን የሚታይባቸውን ሰዎች
ሲቀጣቸው ነው የሚያሳየው እስካሁን የታየው ማለት ነው። ይሄን ጣውታል ማምላት ይመስለኛል። እንግዲህ ሲኦል ይሄንን ይመስላል ማለት ነው። በጣም የሚያስፈራ እነዚህ ጥቁር ጥቁር ሆነው የሚታዩ ሰዎች ናቸው። እንዴት እንደሚሰቃዩ ይሄ ማለት የዘላለም ስቃይ ነው። አንድ ጊዜ የሚያልፍ ሳይሆን ቅድም አኬ እንዳለው 1000 ዓመትም አይደለም ከዛ በላይ በቃ ዘላለም ነው እንደዚህ ሆኖ የሚኖረው ማለት ነው። እና በጣም ከባድ ነው። እድሜ ልካቸውን ደግሞ ጥሩ ነገር ሲሰሩ የኖሩ ሰዎችን እንግዲህ ምን እንዴት ነጭ እንደሚለብሱና ከዛ ወደ ጌታ አብሮ ለመኖር በመላእክት ይዟቸው ሲሄዱ ነው የሚያሳየውና ጌታችን ራሱ ፊቱ ላይ ያለው ደስታ ደስ ይላል። እንግዲህ ለሁላችንም እንደዚህ አይነት ህይወት እግዚአብሔር ይፍቀድልን ነው የምለው። እንግዲህ አሁን ሁለቱን ማወዳደር ነው። የትኛው ነው እንግዲህ ለኛ የሚሆነው የሚለውን መምረጥ የምንችለው አንድና አንድ በህይወት እያለን ብቻ ነው። ከዛ ውጪ ምንም በቃ የምናመጣው ነገር የለምና በደንብ እንድናስብበት ያስፈልጋል ይሄንን ነገር። እኔ አንዳንድ ጊዜ ያስጨንቀኛል ስለራሴ ሳስብ፣ ምክንያቱም በኋላ ማልመልሰውን ነገር አንድ ጊዜ ከሞተን በኋላ በቃ ወደ ኋላ ምን መልሰው ነገር የለምና በህይወት እያለን ሁሌ ህይወትን ማንሞት የሚመስለን ለምን እንደሆነ አላውቅምና ከሞትን በኋላ ግን በጣም ከባድ ሁኔታ ነው የሚጠብቀንና ይሄንን መገንዘብ ያስፈልጋል። ይሄን በጣም የሚያስተምረን ቪዲዮ ነው ያየነው። እሺ ቀጥለን ወደ አባ ገብረ ኪዳን ምርቃት እንሂድ። አሜን በሉ። እንግዲህ ጎደሏችሁን ይሙላላችሁ፣ የተቋጠረውን ይፍታላችሁ፣ የተዘጋውን ይክፈትላችሁ፣ የጨለመባችሁን ያብራላችሁ። የሰላም አምላክ ኢየሱስ ክርስቶስ ሁል ጊዜም ከእናንተ ጋር ይሁን። ቃሉን ሲያሰማልን ብለናል አባታችን አባ ገብረ ኪዳን። ቀጥለን እስኪ ወደ አንድ መምህር ስለ ቁርባን በደንብ አድርጎ ያስተማሩናል። እስቲ እንከታተላቸው። ስጋው ደሙ ሰው ከተቀበለ በኋላ በሰይጣን ወጥመድ የማይሸነፈው ስጋው ደሙ የተቀበለ ሰው ሊኖር የሚችለውን አኗኗር ይዞ መኖር ከቀጠለ ነው። ከዚያ ግን ከመስመር ወጥቶ ራሱ፣ ምክንያቱም ሰው ከሰይጣን ብቻ አይፈተንም። መጀመሪያ ከስጋዊ ፈቃዱ ነው የሚፈተነው። ከዚያ በኋላ ነው ለሰይጣን ፈቃድ ተላልፎ የሚሰጠው። ስጋዊ ፈቃዱን አሸንፎ እንደ እግዚአብሔር ሕግና ፈቃድ ከተጓዘ ሰይጣን በሱ ላይ ስልጣን የለው። ግን ከመስመር ሲወጣ በፈቃዱ ያኔ ለሰይጣን ፈቃድ ተላልፎ ይሰጣል። በስጋው ደም
በጸጋነትም የተሰጠው የአምላክ ስጋና ደም በሱ ላይ ኃይል አይኖረውም ከዚያ ከመስመሩ ስለወጣ ማለት ነው። አሁን በእኛ ቤተ ክርስቲያን ነዋያተ ቅድሳት የከበሩ በሜሮን የከበሩ ነዋያተ ቅድሳት ወጥተው ለስጋዊ ነገር መገልገያ ከሆኑ በኋላ ጸጋ እግዚአብሔር ይርቃቸውና ሰይጣንን ይዋጉ የነበሩት ተርታቃ ይሆናሉ ማለት ነው። ለዛ ነው በእኛ ሲመለሱ እንደገና በሜሮን እንዲከብሩ የሚደረገው ማለት ጸጋቸውን ካጡ በኋላ በሰይጣን ላይ ያላቸው ኃይል ስለተወሰደባቸው ማለት። ከዚህ አንፃር ያ ስለሚሆን ሁሉ ጊዜ ከስጋው ደሙና ከስጋው ደሙ አኗኗር መውጣት አይገባም። አስቀድሜ እንዳነሳሁት ጌታ ራሱ በወንጌል ስትጸልዩ እንዲህ ብላችሁ ጸልዩ ብሎ አስተምሮናል። ምን ብሎ ነው ያስተማረን? ሲሳየነ ዘለለ ዕለትነ ሀበነዮ የዕለት እንጀራችንን ስጠን ዛሬ ያላችሁ ጸልዩ ብሎ አቡነ ዘበሰማያትን አስተምሮናል። መተርጉማኑ የዕለት እንጀራ ብለው ከተረጎሙት አንዱ ስጋው ደሙ እንዳንርቅ ማለት ነው። እንዳንርቅ በኃጢአት ወተን እንዳንቀር ሁሉ ጊዜ ሰይጣንን እየተዋጋ ነው እንድንኖር ማለት እስከ ዕለተ ሞታችን ስለማይተወን ከስጋው ደሙ መራቅ አይገባም። የዕለት እንጀራ ነው። ስለዚህ አንድ ክርስቲያን ከስጋው ደሙ መራቅ የለበትም። በ40ና በ80 ቀኑ ተቀብሎ ከዛ በኋላ የሚያቆመው ነገር አይደለም። ስጋና ደሙ መውሰድ ምግባራችንም ጥሩ ካልሆነ ያ የወሰድነውን ነገር መልሶ ያጠፋብናል ማለት ነው። እግዚአብሔር የሰጠንን ጸጋ መልሶ ይወስደዋል ማለት ነው። ስለዚህ ስጋው ደግሞ መውሰድ ብቻውን በቂ አይደለም ማለት ነው። ምን ከወሰድን በኋላ በኑሯችን መተርጎምና ራሳችንን ተቆጣጥረን ከዛ በኋላ መኖር ያስፈልጋል። ስጋው ደግሞ ደጋግሞ የሚወሰደውም ለዛ ነው ማለት ነው። ሁሌ ስለምንስት ያጣነውን ጸጋ ለመመለስ እንደገና መቁረብ ስላለብን እንደገና እየቆረብን ያው ህይወታችን እስካለ ድረስ ደጋግመን መውሰድ አለብን ማለት ነው። ይሄ ለሁላችንም ትምህርት ነው። እስኪ እንቀጥል። የልብሱን ጫፍ ብነካው አዳኝ ጌታዬን በጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። ባለመድኃኒቶች አሉ ባሉኝ ስፍራ ላለፈወስ ባዘን ገንዘቤን ስዘራ አጣው ጥበበኛ የሚያቆም ህመሜን አሁን ግን አየሁት ከርቀት አዳኝን። አታቁሙኝ እኔን ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ። እንግዲህ የዘማሪት አቦነሽ አድነው መዝሙር ነበረ። በጣም የምንወደው መዝሙር ነው። ቆንጆ አድርጋ ተጫውተዋለች። ዝማሬ መላእክትን ያሰማልን ማለት እንፈልግ። ወጣቶች ወንድሞችና እህቶች ጨክኑ። ወጣትነታችሁ ላይ ጨክኑ። ህይወታችሁ ላይ ጨክኑ። እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ህይወት ላይ መጨከን ይፈልጋል። ያለዚያ ከባድ ነው። ለዚህ ወገብን መታጠቅ ሊባል ጥብዓትን የሚያሳይ ነው። ከዛ መብራታችሁ የበራ ይሁን ይላል። ምግባራችሁ የተመሰገነ በሰዎች ዘንድ የተገለጠ ኦርቶዶክሳዊነት ይኑር። ሰዎች የሚያመሰግኑት ክርስትና ሚጨበጥ ክርስትና፣ ሚዳሰስ ክርስትና፣ ሚተረክ ክርስትና፣ እጅግር ያለው ክርስትና፣ የተደበላለቀ አይደለም። እጅግር ያለው አካል ያለው ክርስትና ይኑረን። መብራታችሁ የበራ ማለት ነው፣ ወገባችሁ የታጠቀ። እንግዲህ መምህራችንን ቃላት ያሰማል። ስለ ቁርባን ጥሩ አድርገው አስተምረውናል። ወደ ቀጣይ ቪዲዮ እንሂድ። እንግዲህ አምላካችን ሁሉ ቀን ያንኳኳል ደጃፋችንን ቆሞ
ምን ከፍትለት ስንቶቻችንን እሱን እንግዲህ ራሱ ይወቀው። ሁላችንም ዓለም ወደምትመራን ነው የምንጓዘው እንጂ አንድ ቀን አዳምጠነው ማናቅምና ትንሽ ልብ የሚነካ ቪዲዮ ነው ያየነው። እንግዲህ ሁላችንም ሲያንኳኳ ተሰምቶን ድምጹን ለመክፈት ያብቃንና ከሱ ጋር ለመኖር ያብቃን። እንግዲህ ለዛሬ ይዤላችሁ የነበረውን የቪዲዮ ስብስብ እዚህ ላይ እጨርሳለሁ። ለዛሬ ለነበረን ቆይታ በጣም አመሰግናለሁ። ቻናሌን ሰብስክራይብ ማድረግ እንዳትረሱ፣ ላይክም አድርጉ ቪዲዮውን። በጣም አመሰግናለሁ ዛሬ ስለነበረን ቆይታ። ሰላም ሁኑ።